ቃና በምትባል ትንሽ መንደር አስደሳች ክብረ በዓል ተጀምሯል። ቤተሰቦች ተሰብስበዋል። ልጆች በደስታ ይቦርቃሉ። ሳቅ ግቢ ውስጥ አስተጋባ። የሰርግ ድግስ ነበር። ከእንግዶች መካከል በቅርቡ ሁሉንም ነገር የሚቀይር ሰው ነበር። ስሙም ኢየሱስ ክርስቶስ ነበር። በዚህም ቀን ኢየሱስ ክርስቶስ በዚህ ምድር በመጣባቸው ጊዜያቶች የሰራውን ተአምር አንዱን እናያለን። እስከ መጨረሻ መከታተል እንዳትረሱ። ግቢው በደስታ ተሞልቶ ነበር። እንግዶች በረጅም ጠረጴዛ ላይ ተቀምጠዋል። አገልጋዮቹ ዳቦ፣ ፍራፍሬ፣ ወይን ይዘው ሲሄዱ ይታያሉ። ልጆች በእንግዶች መካከል እየሳቁ ይቦርቃሉ። ሙሽሪትና ሙሽራው ጓደኞቻቸውና ዘመዶቻቸው በደስታ ስለተካፈሉ ፈገግ አሉ። ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ከሕዝቡ መካከል ተቀምጦ ነበር። አጠገቡ ቅድስት ድንግል ማርያም ነበረች። በጸጥታ እየተመለከተች ነው። ሁሉም ነገር ፍጹም ነበር። ነገር ግን በሰርጉ ጓዳ ትልቅ ችግር ተፈጥሮ ነበር። በሰርጉ መካከል አገልጋዮቹ በጭንቀት እርስ በርስ በሹክሹክታ ይነጋገራሉ። እንግዳ በተጠራበት በሞላበት ጊዜ የወይን ማሰሮ አለቀ። በእነዚያም ጊዜያቶች በሰርግ ድግስ ወቅት የወይን ጠጅ ማለቅ ለአስተናጋጆቹም ሆነ ለቤተሰቦች ከባድ አሳፋሪ ነገር ነበር። በዓሉም ለቀናት ሊቆይ ይችላል፣ ግን ያለ ወይን ጠጅ ድግሱም ላይ የነበረው ደስታ በፍጥነት ይጠፋል። ማርያምም የተጨነቁበትን ነገር አስተዋለች፣ ችግሩንም ተረዳች። በጸጥታ ወደ ኢየሱስ ክርስቶስ ሄደች። ማርያምም እንደዚህ አለችው፣ የወይን ጠጅ የላቸውም። ኢየሱስም በዙሪያው ያለውን ክብረ በዓል ተመለከተ፣ ሳቁን አየ። የተጨነቁት አገልጋዮች ድንጋጤያቸውን ለመደበቅ ሲሞክሩ ወደ እናቱ ተመለከቱ። ማርያምም ወደ አገልጋዮቹ እየተመለከተች የሚላችሁን ሁሉ አድርጉ አለቻቸው። በመግቢያውም አጠገብ 6 ትላልቅ የድንጋይ ማሰሮዎች ነበሩ። እያንዳንዱ ማሰሮ ጋሎን ውሃ ሊይዝ ይችል ነበር። ኢየሱስም ወደ አገልጋዮቹ ተመልክቶ ጋኖቹን ውሃ ሙሉ አላቸው። አገልጋዮቹም ግራ በመጋባት እርስ በርስ ተያዩ፣ ነገር ግን ታዘዙ። ከገንዳውም ውሃ ወስደው እያንዳንዱን ባሎኖች ሞሉት፣ ውሃም እስከ ጫፍ ድረስ አደረጉበት። ሲጨርሱ ኢየሱስ ክርስቶስ እንደገና ተናገረ። ኢየሱስም አሁን በጆግ ቅዱና ወደ እንግዶች ውሰዱ አላቸው። በዛች ቅጽበት በውሃ የተሞላው ጋሎን ወደ ወይን ተቀየረ። ለዚያም ወይን ብቻ አልነበረም፣ ምርጥ ወይን ነበር። ከሰዎቹም መካከል ወይኑን የቀመሰው ሰው ወደ ሙሽሮቹ ጋር በመሄድ ሁሉም ሰው መጀመሪያ ጥሩ ወይን ያቀርባል፣ እያንዳንዱ ሰው ብዙ ከጠጡ በኋላ ርካሹን ወይን ያቀርባል። እናንተ ግን ምርጡን ወይን እስካሁን አስቀምጣችሁታል አላቸው። እዛ ግን ምን እንደተፈጠረ እንግዶች አያውቁም ነበር። አገልጋዮቹና ደቀ መዛሙርቶቹ ያውቁ ነበር። አገልጋዮቹና ደቀ መዛሙርቶቹ እያዩ ኢየሱስ ክርስቶስ ውሃውን ወደ ወይን ቀየረው።